መጽሐፍ ቅዱስ ተቀዷል እያሉ ነው ያሉት እንስማቸው። እኛ የወላይታ ሶዶ ከተማ ወጣቶች መጽሐፍ ቅዱስ ሲቀደድ ዝም ብለን ማየት አንችልም። ሙስሊሞች ሆናችሁና ሙስሊሞች ጉዳይ ይመለከተናል የምትሉ ሰዎች ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ሪፖስት በማድረግ ለሁሉም ሰው እንዲደርስ አድርጉ። ኮሜንት ላይም አላሁ አክበር ብላችሁ ጻፉ። የምታውቁትኝ እንግዲህ ይህ ግለሰብ ሙስሊም ነው፣ ዘመቻ ተከፍቶበታል። ይህ ሽማግሌ እንግዲህ በአሁን ሰዓት ላይ ታስሯል። ምን በማድረግ ምክንያት? ቆቀር በመጽሐፍ ቅዱስ ስለሸጠ ማለት ነው። በመጀመሪያ ሙስሊም ያልሆናችሁ ሰዎች በዚህ ጉዳይ ላይ በጣም ብዙ መጥፎ ነገር ስለ እስልምና እያወራችሁ ስለሆነ ይህን ነገር ማጥራት አለብን። አላህ ሱብሓነሁ ወተዓላ ሱረቱል አንዓም ላይ እንደዚህ ይላል፣ የሌሎች እምነት ተከታዮችን እምነት አትሳደቡ፣ እምነታቸውንም አታንቋሹ፣ ዝቅ አታድርጉ፣ ምክንያቱም ባላዋቂነት አላህን ይሳደባሉ፣ እምነታቸውን ያንቋሻሉና ይላል። እዚህ እስልምና የሌሎች እምነት ተከታዮችን እንድንሳደብ፣ እምነታቸውን ዝቅ እንድናደርግ፣ መጽሐፍ ቅዱሳቸውን እንድንቀድ አይፈቅድልንም። ይሄ ነገር ከእስልምና ውጪ ነው። ቀጥል ደግሞ ወላይታ ላይ ያሉ ሙስሊሞች በጣም ጥቂት ናቸው እና እነዚህ ጥቂት የሆኑ ሙስሊሞችን ለመበደል ሆን ተብሎ ይህ ፓስተር እንግዲህ ብዙ እርምጃና እንቅስቃሴ እያደረገ ይገኛል። እዚህ ጋር እንደምታዩት እንግዲህ የጻፈውን ነገር ተመልከቱ። የሌሎች እምነት ተከታዮችን እንግዲህ ጭምር ቀስቅሶ እነዚህ ሰዎች የሚደረገውን ነገር መደረግ አለበት እነዚህ ሙስሊሞች ላይ ያለ በተደጋጋሚ ቅስቀሳ እያደረገ ይገኛል። እንደዚሁም መስጊድ ሲገነባ ሳይቀር የሽብር ቦታ ሊከፈት ነው፣ አሸባሪዎች ሊመሰረቱብን ነው የሚል ግለሰብ ነውና ይህ ግለሰብ የሚመለከተው አካል ሊከታተለው ይገባልና ጥቂት የሆኑ ሙስሊሞችን ለመጮቆንና እነሱ ላይ ጉዳት ለማድረስ እንቅስቃሴ እየተደረገ ያለበት ሁኔታ አለ። ሌላኛው ደግሞ እነዚህ አባት አብሯቸው የሚሰሩ ማንበብን መጻፍ የማይችሉ ህፃናት አሉ። በተደጋጋሚ ቆቀር የሚሸጡ ወይም የተጠባበሰ ነገር የሚሸጡ ሰዎች ደግሞ ወረቀቶችን እያመጡ ብዙ ሰዎች ይሸጡላቸዋል። እናም እንግዲህ በነዛ ወረቀቶች ይሸጣሉ። ማንበብን መጻፍ የማይችሉ ሰራተኞች አላቸው። እነሱ በተያዙበት ሰዓት እነዚህ ህፃናቶች ነበር እየሸጡ የነበሩት ማለት ነው ብስኩቶቹን። እናም እንግዲህ የማይመስል ነገር እየተወራ ይገኛል። መጽሐፍ ቅዱስ ገዝተው ውድ የሆነው መጽሐፍ ቅዱስ ገዝተው ያንን ቀደው አሽገው እየሸጡ ነው የሚባለው ነገር አንደኛ ተቀባይነት የለውም። ሁለተኛና ሶስተኛው ደግሞ እስልምና ወይም ደግሞ ሙስሊሞች ይህን ነገር እንዲያደርጉ እምነታቸው አይፈቅድላቸውም። ሲቀጥል ደግሞ ወላይታ ላይ ያሉ ሙስሊሞች በጣም ትንሽ ናቸውና ከሌሎች እምነት ተከታዮች ጋር መተናኮስና ጥል ለማስነሳት እንግዲህ የሚያበቃ እንኳን ኃይል የላቸውና ይህን ነገር ሊያደርጉት አይችሉም። ስለዚህ ሙስሊም የሆናችሁም ያልሆናችሁም ይሄን ነገር ልታውቁት ይገባል። የሚመለከተው አካልም እንግዲህ ፍትህ ለወላይታ ሙስሊሞች ሊሰጥ ይገባል። እኛ አባትም እንግዲህ በስነ ስርዓቱ ተመርምረው ፍትህ ሊያገኙ ይገባል። ይሄን ቪዲዮ ራሳችሁ ጋር እንዳታስቀሩ።